እንኳን ወደ አቢሲኒያ ኤአይ አርቲፊሻል ኢንተለጀንስ ለጀማሪዎች ወደ ተሰኘው ትምህርት ወይም ኮርስ በሰላም መጣችሁ እያልኩ ከዚህ ቪዲዮ በፊት እንግዲህ የኢንትሮዳክሽን ወይም አቢሲኒያ ኤአይ ኮርስ ለማን ነው፣ ምንድነው ኤአይ ምንድነው የሚለውን አይታችኋል ቪዲዮን። አሁን ደግሞ የምንቀጥለው ሞጁል 1። ይሄ ኮርስ 12 ሞጁሎች ያሉት ሲሆን ሞጁል 1 ላይ ኤአይን ምን እንደሆነና ኤአይ ደግሞ ምን እንዳልሆነ እናያለን። እንግዲህ ኤአይ ነው የሚባለው። ኤአይ ምንድነው? ኤአይ ማለት አርቲፊሻል ኢንተለጀንስ፣ በአጭሩ ደግሞ ስናሳጥረው ኤአይ እንለዋለን። በአማርኛ ደግሞ የሰው ሰራሽ አስተውሎት ይሰኛል። ታዲያ ኤአይ እያልን እንጠራዋለን በዚህ ኮርስ ላይ ማለት ነው። የተቋማችንም ስም አቢሲኒያ ኤአይ የተሰኘ ተቋም ነው። ታዲያ ተቋማችን ሙሉ ስራው አቢሲኒያ ኤአይ እናንተን ስለ አርቲፊሻል ኢንተለጀንስ ማስተማር፣ በአርቲፊሻል ኢንተለጀንስ ደግሞ እንዴት ስራዎች እንደምትሰሩ ማሳየት፣ ለተቋሞች ደግሞ አርቲፊሻል ኢንተለጀንስን ተጠቅመው ገቢያቸውን እንዲጨምሩ፣ ስራዎችን እንዲያቀሉ ማድረግ ነው። ታዲያ እናንተ ይህንን ትምህርት ከጨረሳችሁ በኋላ እነዚህን ለራሳችሁ ገቢ መጨመር፣ ጊዜያችሁ ደግሞ ትልቁ በዓለም ላይ የማይመለሰው ነገር በመሆኑ ያንን ጊዜያችሁን እንድትገዙበት በእውቀታችሁ ኤአይን ተጠቅማችሁ ጊዜያችሁ እንዴት እንደምታተርፉ እንመለከታለን ማለት ነው። በርካታ ስራዎችን ሰዓታት የሚፈጁትን በደቂቃዎች ውስጥ እንድትሰሩ እናስመለክታለን። ታዲያ ይሄ ህልም አይደለም። ኤአይ አሁን ላይ የተመለከታችሁት በርካታ ስራዎችን ሲሰራ ነው። በዚህም አማካኝነት ኤአይን ከማጂክ ወይም ከአስማት ጋር ሳይተናነስ የሚመለከቱ ብዙ ሰዎች አሉ። በዚህም ምክንያት ኤአይ እጅግ ከባድ እንደሆነ፣ ኤአይ ተአምራዊ ነገር እንደሆነም የሚያስቡ ሰዎች አሉ። ስለዚህ በዚህ ሞጁል 1 ላይ የምንመለከተው ኤአይ ምንድን ነው፣ ኤአይ ምንድን አይደለም የሚለውን ነው። ስለዚህ እኔ ይሄንን ሞጁል የምሰጣችሁ ኢዩኤል አብርሃም ጣላርጌ ይሰኛለሁ። በሶሻል ሚዲያ ስሜ ጆኤል ተላርጌ በመባል ታቆኛላችሁ። የኮምፒውተር ሳይንስ ምሩቅ ነኝ። እንዲሁም ዲጂታል ኮንስትራክት የተሰኘ የቴክኖሎጂ አሁን ላይ ደግሞ በኤአይ በርካታ ሶሉሽኖችን የሚያቀርብ ተቋም ገንብቻለሁ። ታዲያ ኤአይን በጣም ከመጠቀማችን የተነሳ በጣም ብዙ ስራዎችን ሰርተንበታል። ለዚህም ነው እንግዲህ አቢሲኒያ ኤአይ የተባለውን ተቋማችንን ከፍተን ለእናንተ ይህንን የአርቲፊሻል ኢንተለጀንስ ኮርስ የምንሰጠው። ስለዚህ እንጀምር። ኤአይ ምንድን አይደለም ከሚለው ነው የምንጀምረው። ኤአይ ምንድን ነው የሚለውን ብዙዎቻችሁ ተረድታችሁታል ብዬ አስባለሁ። ያ ማለት በቀን ውስጥ ኤአይን ሳትጠቀሙ እንደማትውሉት ማለት ነው። አዎ ኤአይን ትጠቀማላችሁ በየቀኑ ባታውቁት ራሱ። ለምሳሌ ቲክቶክ ካያችሁ፣ ዩቲዩብ ካያችሁ፣ ስልክ ከተጠቀማችሁ ኤአይ ተጠቅማችኋል ማለት ነው። አዎ ኤአይ ሁሉም ነገር ውስጥ ገብቷል። እንዴት ገብቷል፣ ምን እያደረገ ነው የሚለውንም ላስረዳችሁ። በመጀመሪያ ኤአይ ስንል በጣም ብዙ ነገሮችን በፍጥነት ተገንዝቦ ወሳኝ የሆኑ ምላሾችን የሚሰጠን ቱል ነው። ስለዚህ ኤአይ በጣም ብዙ በዓለማችን ላይ ያሉትን መረጃዎች ሙሉ በሙሉ ተረድቶ ትላልቅ ምላሾችን የሚሰጠን እንዴት ነው ካላችሁ፣ በመጀመሪያ ኤአይ እንግዲህ ማለት አንድን ሰው ምሳሌ ብናደርግ አንድ ሰው ፕሮፌሰር ሲሆን፣ ዶክተር ሲሆን በጣም በርካታ ጽሁፎችን፣ በርካታ ምስሎችን፣ በርካታ ትምህርቶችን ተምሮ ነው። ኤአይ ማለት እንደዛ ነው በቀላሉ። እንግዲህ ኤአይ ዓለማችን ላይ ያሉ መረጃዎችን፣ የተጻፉ ቪዲዮዎች ያሉትን በሙሉ ተምሮ ተገንዝቦ ለእኛ ከተማረው ላይ ነው የሚያካፍለን። ስለ አንድ ነገር ስንጠይቀው ኤአይ ምላሽን ይሰጠናል። ያ ማለት ኤአይ ፓተርንን ተገንዝቦ ለሰዎች የተደራጀ ምላሽን ይሰጣል ማለት ነው። አዎ በቀላሉ ኤአይ በጣም እውቀት ያለው ነገር ነው። ታዲያ አይሳሳትም ወይ ብለው ብዙ ሰዎች ይሸወዳሉ። ስለዚህ ኤአይ ይህን ሁሉ ነገር ስላወቀ አይሳሳትም ካላችሁ ተሳስታችኋል። ኤአይ ማለት አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት ማለት ነው። ሰዎች ስህተት እንደሚሰሩት ሁሉ ኤአይም ስህተትን ይሰራል ማለት ነው። ታዲያ ኤአይ ከታች የትኛውም የአርቲፊሻል ኢንተለጀንስ ቱል እንደ ቻት ጂፒቲ፣ እንደ ጄሚናይ ብትገቡ ኤአይ ሜይ ሜክ ሚስቴክስ ወይም ኤአይ ሊሳሳት ይችላል፣ ባካችሁ ደግማችሁ ቼክ አድርጉት ይባላል። ስለዚህ ኤአይ ይሳሳታል እያልኳችሁ ነው። ስለዚህ ብዙ ሰዎች የምትሸወዱት ኤአይ አይሳሳትም በማለት ነው። በመቀጠል ኤአይ ላይ ምን ማድረግ የለባችሁም? ለኤአይ የግል መረጃዎቻችሁን፣ ፓስወርዶቻችሁን እንዲሁም ሴንሲቲቭ የምትሏቸውን ኢንፎርሜሽኖች ለሰው ማሳየት የሌለባችሁን በፍጹም ልትሰጡት አይገባም። ከዛ ውስጥ እንግዲህ የጤና ወይም የሄልዝ ዴታችሁን ወይም የግል የጤና ምርመራ ያደረጋችሁባቸውን ዶክመንቶች፣ ሴንሲቲቭ የሆኑ መታወቂያዎቻችሁን፣ የእናንተን ማንነት ሊገልጹ የሚችሉ መረጃዎችን መስጠት የለባችሁም ለአርቲፊሻል ኢንተለጀንስ ወይም ኤአይ። ነገር ግን አንዳንድ የግዴታ ሆኖ ሲገኝ ልትሰጡ ትችላላችሁ። ይሄንን ግን በመጀመሪያ ማወቅ አለባችሁ ማለት ነው። ይሄን ስላችሁ ደግሞ ልክ እንደዛ የፋይናንስ ዳታችሁን ሰዎች በቃ እንዳያገኙባችሁ የምትፈልጉትን ነገር ለኤአይ አሳልፋችሁ መስጠት የለባችሁም። ይሄ ማለት ታዲያ ከኤአይ የሕክምና ምክሮችንም በፍጹም ማግኘት የለባችሁ። አንዳንድ አስተምሮቶችን እመለከታለሁ። ኤአይን እንግዲህ ሲያማችሁ መድኃኒት ሊያዝላችሁ ይችላል። አዎ ኤአይ
መድኃኒት ሊያዝ ይችላል። የጠየቃችሁትን ሁሉ ሊያደርግ ይችላል። በጣም በሚገርም ሁኔታ ኤአይ ሲሳሳት አታውቁትም። የተደራጀ ትክክለኛ የሚመስልን መልስ ስለሚሰጣችሁ ሃሉሲኔሽን የሚባል አንድ ችግር አለ። ኤአይ ምንም እንኳን ብዙ እውቀት ቢኖረው፣ ምንም እንኳን ጥሩ ነገርን ቢሰጠን፣ ነገር ግን ስህተት ይፈጽማል። ጤናችን ደግሞ ልንደራደርበት የሚገባ ነገር አይደለም። እንደው ሀሳብ ብትቀበሉት ሐኪማችሁን ካማከራችሁ በኋላ እነዛ ሐኪሙ የነገረን መልሶች ምናልባት ካልተረዳ ነው ግር ካለን እንደው እነዛን ነገሮች ቢያስረዳን ችግር የለውም። ነገር ግን ውሳኔን የምትወስኑ እናንተ ናችሁ፣ ኤአይ ሳይሆን ማለት ነው። ስለዚህ ኤአይን እነዚህ ነገሮች ካወቅን በኋላ ኤአይን ተጠቅመን ምን ማድረግ እንችላለን የሚለው እንግዲህ ይሄ ሞጁል 1 ነው። በቀላሉ ብዙ ነገሮችን ማድረግ ይቻላል። በመቀጠል እዚህ ኮርስ ላይ ያላችሁት ኤአይን ተጠቅማችሁ ገቢ ለማሳደግ፣ ኤአይን ተጠቅማችሁ እውቀታችሁን ለመጨመር፣ ኤአይን ተጠቅማችሁ በርካታ ስራዎችን ለመስራት እንደመሆኑ ይሄ ወሳኝ ቻፕተር ነው። ስለዚህ በኤአይ ምን ማድረግ ይቻላል፣ ኤአይ ምንድን ነው የሚለውን ጠቀስ እናደርግ። በእርግጠኝነት ይህንን ኮርስ ብዙዎቻችሁ ስትወስዱት በቃ ይሄ ነገር አመለጠን፣ ኤአይ እኮ በቃ ሊያልፈን ነው እያላችሁ ነበረ። ነገር ግን ኤአይ አላለፋችሁም፣ አልረፈደም። እዚህ ጋር የምትመለከቱት ፒራሚድ ኤአይ ያለበትን፣ ኤአይ ወደፊት የሚሄድበትን የሚያስመለክት ነው። ከታች የምትመለከቱት እንግዲህ ናሮ ኤአይ ይሰኛል። አሁን ያለንበት ጊዜ ነው። አሁን እንግዲህ የቻት ጂፒቲ፣ ጄሚናይ የተሰኙ የላርጅ ላንጉጅ ሞዴሎች ወይም ኤልኤልኤም ሲባሉ ልትሰሙ ትችላላችሁ። ይህንን ኮርስ በተቻለን አቅም እጅግ በጣም ቀላል ቋንቋዎችን እየተጠቀምን ለጀማሪዎች በሚሆን መልክ ያዘጋጀንበት ኤአይ ከባድ ነገር እንዳልሆነ እየቀኑ ውሏችሁን ደግሞ ሊያገዛችሁ የሚችል ነገር እንደሆነ ለማሳየት ነው። ኤአይን ለመማርም እንዳረፈደባችሁና ትክክለኛው ጊዜ ላይ እንዳላችሁ ለማሳየትም እወዳለሁ። ምክንያቱም የኤአይ ፒራሚድን ከተመለከት ነው አሁን ያለነው የናሮ ኤአይ ጊዜ ላይ ነን። የነ ቻት ጂፒቲ የነ ጄሚናይ ዘመን ኤአይ ይሄንን ከተሻገረ በመቀጠል የኤጀንቲክ መልቲሞዳል ጊዜ ላይ እንደርሳለን። ያ ማለት ኤአዮች ራሳቸውን የቻሉ ሙያ ይኖራቸዋል። ያ ማለት በትክክለኛው ዓለም ላይ አንድ ሰው አንድ ሙያ ይኖራል። ምናልባትም 2 ምናልባትም 3 ሊኖረው ይችላል። ሁሉንም ነገር ግን አንድ ሰው ሊሆን አይችልም። ስለዚህ ኤአዮችም ወደዛ ዘመን ይሻገራሉ። ያ ማለት አንድ ኤአይ መካኒክ ሊሆን ይችላል ወይም ፕሮግራመር ሊሆን ይችላል። ልክ እንደዛ ወደ ኤጀንቲክ መልቲሞዳል ዘመን እንሻገራለን። በመቀጠል ደግሞ ኤጂአይ ወደ ተሰኘው ትልቁ የኤአይ ዓለም እንሻገራለን። ታዲያ ኤጂአይ ማለት አርቲፊሻል ጀነራል ኢንተለጀንስ ሲሆን ኤአይ የሰውን ልጅ የማሰብ አቅም ላይ ይደርሳል ማለት ነው። ይሄ እጅግ ትልቅ ነው። አሁን ላይ ኤአይ ኮንሽስነስ የለውም፣ እንደምታውቁት ስሜት የለውም፣ አይረዳም። ነገር ግን ትክክለኛ ፋክቶችን ይነግረናል፣ ስንጠይቀው ይመልስልናል፣ በጣም ብዙ እውቀቶችን ይናገራል። ለምሳሌ እንግዲህ ካልኩሌተር በመጣበት ዘመን ሂሳብ ቆመ ማለት አይደለም። ካልኩሌተር እንደውም ሂሳብን በትልቁ እንድናስብ፣ በትልቁ እንድንሰራ አግዞናል። ታዲያ በቃላችን የማናስባቸውን ቁጥሮች፣ ብዜቶች፣ ድምሮች፣ ማካፈሎች እያለን ደግሞ ከፍ ወዳለ ወደ ዴሪቬቲቭ ኢንቴግሬሽን በጣም ትላልቅ ነገሮች ውስጥ እንገባለን። ታዲያ ካልኩሌተር ያለው ሰው እንግዲህ ይሄንን ወደ ተሻለ ደረጃ እንዲያግዘው ያደርገዋል ማለት ነው። ልክ የሂሳብን ምሳሌ እንደተመለከትነው እንግዲህ አርቲፊሻል ኢንተለጀንስም ስንጠቀም በጣም ትልቅ ደረጃ እንደርሳለን ማለት ነው። የመጨረሻው የፒራሚዱ አናት ላይ የምታዩት ደግሞ የአርቲፊሻል ኢንተለጀንስ የመጨረሻው ኤኤስአይ የተሰኘውን እንግዲህ የአርቲፊሻል ሱፐር ኢንተለጀንስ እንግዲህ ወደፊት ይመጣል ተብሎ የሚታሰበው አርቲፊሻል ኢንተለጀንስ ከሰዎች የማሰብ አቅም በላይ የሚደርስበት ጊዜ ነው፣ ወደፊት ነው። ስለዚህ እንግዲህ ፒራሚዶን ስታዩት እኛ ያለነው ገና ታች ነው። የኤአይ ቱሎችን እየተመለከትን እነዚህን ካወቅን ደግሞ ወደፊት የሚመጣውን ጊዜ በቀላሉ እናልፈዋለን ማለት ነው። ስለዚህ አሁን ያሳየኋችሁ ካልኩሌተር እንዲሁም የሂሳብን የፊዚክስን ትምህርቶች ተመልከቷቸው። ካልኩሌተር ያለው ሰው ፊዚክስና ማትስ እንዴት ሊሰራ እንደሚችል ምን ያህል ትላልቅ ነገሮችን ማሰብ እንደሚችል። በነገራችሁ ላይ ኤአይ ማለት አርቲፊሻል ኢንተለጀንስ ኮምፒውተር ሳይንስ ውጤት ስለሆነ በቁጥሮች በሂሳብ ነው ከጀርባው ያለው እኛ በጽሁፍ ብንመለከትም። ስለዚህ አርቲፊሻል ኢንተለጀንስ ላይ ናቹራል ላንጉጅ የናቹራል ላንጉጅ ማለት እኔ እናንተን በአማርኛ እያዋራኋችሁ ነው። ስለዚህ ይሄ የተፈጥሯዊ ቋንቋዬ ነው ማለት ነው። ለምሳሌ ኤአይን በናቹራል ላንጉጅ እንዳዋራው መጥቷል። እኔ ኮምፒውተር ሳይንስ ነው የተማርኩት ብያችኋለሁ። ኮምፒውተር ሳይንስ ስማር ደግሞ የኮምፒውተሩን ቋንቋ ለመረዳት ከዛም ደግሞ ኮምፒውተሩን ለማዘዝ ወይም ደግሞ ፕሮግራም ለማድረግ ነው ያንን የተማርኩት። ስለዚህ ኮምፒውተር ሳይንስ ስማር ፕሮግራሚንግ እየተማርኩ ነበረ። ከዛ ውስጥ እንግዲህ የተለያዩ ቋንቋዎችን እነ C++፣ እነ ጃቫስክሪፕት ብዙ ቋንቋዎችን ተምሬያለሁ ማለት ነው። ስለዚህ ቋንቋ ማለት የእኛ ናቹራል ላንጉጅ እንደምንለው እንግዲህ ፕሮግራሚንግም
ኮምፒውተሮች ቋንቋቸው ነው ማለት ነው። ከቋንቋቸው ውስጥ አሁን እንዳልኳችሁ ጃቫ፣ ጃቫስክሪፕት፣ ሲ++ እያለን ታዲያ አሁን ይሄ ሁሉ ቀርቶ በናቹራል ላንጉዌጅ መግባባት ጀምረዋል ኤአይዎች በተፈጥሯዊ ቋንቋ ማለት ነው። ስለዚህ የኤአይ ቱሎች የምንላቸው አሉ። ከዛ ውስጥ ብዙ ሰዎች ሲጠቀማቸው የተመለከታችኋቸው ቻት ጂፒቲ፣ ጄሚናይ እንዲሁም ሌሎች ሞዴሎች አሉ። እኛ በአብዛኛው የምንመለከተው ጄሚናይን ነው። ቻት ጂፒቲንም አስመለክታችኋለሁ። ታዲያ ጄሚናይ ላይ ገብታችሁ ሰላም ጄሚናይ እንዴት ነህ ብላችሁ በድምፅ ማዘዝ ትችላላችሁ። ሰላም ጄሚናይ እንዴት ነህ? ሰላም እግዚአብሔር ይመስገን እኔ በጣም ደህና ነኝ። አንተስ አንቺስ እንዴት ነሽ? ዛሬ በምን ልርዳ እችላለሁ? በመቀጠል የራሳችሁን ፋይል አፕሎድ አድርጋችሁ አይቶት መልስ እንዲመልስ ማድረግ ትችላላችሁ። በመቀጠል በጽሁፍ ሰላም ጄሚናይ እንዴት ነህ ይሄን ነገር ፈልጊያለሁ ብላችሁ መጠየቅ ትችላላችሁ ማለት ነው። ስለዚህ በናቹራል ላንጉዌጅ አዋራችሁት ማለት ነው። ያ ማለት እኔ ፕሮግራሚንግ ተምሬ 5 ዓመት የኮምፒውተር ቋንቋ አውቄ ኤአይውን የምጠይቀውን ወይም ኮምፒውተሩን የማዘውን ትዕዛዝ እናንተ በቃላችሁ ምንም አይነት ያንን ቋንቋ ሳታውቁ ማዘዝ ትችላላችሁ። ለምሳሌ አንድ አማርኛ፣ እንግሊዝኛ እንዲሁም ቻይንኛ ማውራት የሚችል ሰው ካለ በቻይንኛ ባዋራው የሚመልስልኝ መልስ ስለጠየቅኩት ነገር አንድ ነው መልሱ። ነገር ግን በአማርኛም ባዋራው ደግሞ መልሶ ያዋራኛል ማለት ነው ያንኑ ምላሽ እየሰጠ። ስለዚህ ኤአይን ማዘዝ ማለት ልክ እንደዛ ነው። እናንተ በናቹራል ላንጉዌጅ የምትጠይቁትን እኔ ደግሞ በኮምፒውተር ሳይንስ ቋንቋ ሲ++ ተጠቅሜ የምጠይቀውን እኩል ምላሽ ይሰጠናል ማለት ነው። ስለዚህ ኤአይን በዚህ መልክ እንግዲህ ወደኛ ቀርቧል ማለት ነው ኮምፒውተሮች። እነዚህን ተጠቅመን ደግሞ በርካታ ስራዎችን መስራት እንችላለን። ስለዚህም ለኤአይ ስልካችን ላይ ሊኖሩ የሚገቡ ወሳኝ መተግበሪያዎች ከምላቸው ውስጥ ጄሚናይ ነው። ስለዚህ ጄሚናይን ልትጭኑት ይገባል። ምናልባት ፕሌይ ስቶር ወይም አፕ ስቶር ላይ ካላገኛችሁት ላፕቶፓችሁ ላይ ማግኘት ትችላላችሁ። በመቀጠል ደግሞ የኤአይ ቱሎች በርካታ ናቸው። ነገር ግን እኛ የምንጠቀማቸው ለዚህ ኮርስ ማሳያ የሚሆኑት ቻት ጂፒቲ እና ጄሚናይ በመሆናቸው እዛ ላይ ገብታችሁ በተለያየ መንገድ ኢንተራክት ልታደርጓቸው ትችላላችሁ። ነገር ግን ቀጣይ ሞጁል 2 ላይ የምንመለከተው ቀጣዮችን ሞጁል ላይ የምንመለከተው እነዚህን ሶፍትዌሮች እነዚህን አፕሊኬሽኖች እንዴት መጠቀም ትችላላችሁ። አሁን ላይ ስለ ኤአይ በርካታ ሰዎች የተዘበራረቀ አንደርስታንዲንግ ነው ያላቸው። ያ ማለት ኤአይ የምትጠይቁትን ይመልሳል። ያ ማለት ጥያቄያችሁ ጥሩ ሊሆን ይገባል ማለት ነው። ጥሩ ጥያቄ እንዴት ነው የሚለውን ደግሞ በፕሮምፕት ኢንጂነሪንግ ላይ እንማራለን ማለት ነው። ቃሎቹ ራሱ ከበድበድ ሊሏችሁ ይችላሉ። ነገር ግን ፕሮምፕት ኢንጂነሪንግ ማለት ኤአይን በናቹራል ላንጉዌጅ እንደዚህ ማዋራት ማለት ነው። ሰላም ጄሚናይ እንዴት ነህ? እስቲ ዛሬ አንድ የቀን ውሎዬን እንድታስተካክል ልጠይቅ እፈልጋለሁ። ጠዋት ላይ ይህን መስራት እፈልጋለሁ፣ ከሰዓት ይህን ነው። ስለዚህ የቱን መጀመሪያ ልስራ እንዴት ነው ብትሉት ኦርጋናይዝ አድርጎ ይሰጣችኋል። ዋው! ስለዚህ እናንተ የምትጠይቁት ጥያቄና ያ ሰው የሚጠይቁት ጥያቄ እጅግ የተለያየ ነው። ስለዚህ የምታገኙትን ምላሽ እጅግ የተለያየ ይሆናል። በዚህ ኮርስ ላይ እንዴት ጥሩ ጥያቄ መጠየቅ ትችላላችሁ የሚለው ነው። ጥሩ ጥያቄ ስለጠየቃችሁ ጥሩ ውጤትም ታገኛላችሁ። ያ ማለት ኤአይን ተጠቅማችሁ ምስል መስራት፣ ቪዲዮ መስራት፣ ሙዚቃ መስራት ያስችላችኋል። ስለዚህ እናንተ መስራት የምትችሉትና ሌላው ሰው ስለ ኤአይ በደንብ ያላወቀው ሰው መስራት የሚችለው ሙሉ በሙሉ ይለያያል። ስለዚህ ሰው ደግሞ ጥሩ ነገር ላይ ነው ቫሊዩን የሚያወጣው። ስለዚህ ቫሊዩ የምታገኙበት ነገር ላይ ደግሞ መሸጥ ቀላል ነው። እኔ የምገዛው ጥሩ ነገር ሲሆን ብቻ ስለሆነ ኤአይን ተጠቅማችሁ ብዙ ነገር መስራት ትችላላችሁ ስል እነዚህንም ጨምሬ ነው። ታዲያ በአቢሲኒያ ኤአይ ላይ እያንዳንዱ ሞጁል ስንጨርስ ፕሮጀክቶችን አዛችኋለሁ ብትሰሯቸው ይጠቅማችኋል ብዬ የማስብ እጅግ ቀላል ናቸው። እናንተም እንግዲህ የሞጁላችንን መመሪያ እየተመለከታችሁ ስለሚሆን የአንድ ገጽ ባትል ፕላን ወይም ደግሞ ኤአይ ህይወታችሁ ውስጥ ምን እንዴት ሊጠቅማችሁ እንደሚችል ብትጽፉልን እጅግ ደስ ይለናል። በመቀጠል ደግሞ ኢንቨንተሪዎች ታዘጋጃላችሁ። 5 አፕሊኬሽኖችን በየቀኑ የምትጠቀሟቸውን። ለምሳሌ እኔ ከምጠቀማቸው ውስጥ ቲክቶክን እጠቀማለሁ፣ ጂሜይልን እጠቀማለሁ፣ የኢንስታግራምን፣ ፌስቡክን እጠቀማለሁ። ከሶሻል ሚዲያ ውስጥ ኖሽንንም እጠቀማለሁ። ልክ እንደዚህ እያላችሁ የምትጠቀሟቸውን ሊስት ታደርጋላችሁ። በመቀጠል በየቀኑ ወይም በየሳምንቱ ከምትሰሯቸው እጅግ ከበድ ይላሉ ከምትሏቸው ስራዎች ውስጥ ምን እንደሆኑ ትዘረዝሯቸዋላችሁ ማለት ነው። ለምሳሌ ለእኔ እንግዲህ ቅዳሜ ላይ ዴሊ ሪፖርት አለ። እነዚህን ዴሊ ሪፖርቶች የሰራተኞቼ ፐርፎርማንስ ማን ምን ሰርቷል፣ እያንዳንዱ ደግሞ በየቀኑ ሪፖርታቸውን ያስገባሉ። የደሞዝ አከፋፈል ቦነሳቸው ከዚህ ላይ ተመስርቶ በመሆኑ ዴሊ ሪፖርታቸውን በትክክል አናላይዝ ማድረግ መቆጣጠር እጅግ ወሳኝ ስራ ነበር። አሁን ግን ኤአይ ተክቶታል። ልክ እንደዚህ እንግዲህ አድካሚ የምትሉትን ስራ ትጽፉልናላችሁ። በመቀጠል ደግሞ የእናንተን ይሄንን ኤአይ ኮርስ ተምራችሁ
ምንድነው አላማችሁ እቅዳችሁ? የዩኒቨርሲቲ ተማሪ ከሆናችሁ በደንብ ሳጠና እንዲገባኝ ብዙ ነገሮችን በቶሎ እንዳውቅ። እኔ ለምሳሌ እንግዲህ የቢዝነስ ሰው ነኝ። ማናጀር ልትሆኑ ትችላላችሁ። ስለዚህ ሰራተኞቼን ማኔጅ እንዳደረግ፣ ድርጅቴን እንዳሳድግ፣ አንድ ደግሞ ኢንተርፕረነር ካለ እንግዲህ ተጨማሪ ገቢን እንዴት ማግኘት እችላለሁ ለሚለው ሊሆን ይችላል። ስለዚህ ይሄንን ኮርስ ተጠቅማችሁ ዋናው አላማችሁ ምን እንደሆነ ትጽፉላላችሁ። ከዚህ ጋር ተያይዞ እንግዲህ እያንዳንዱ ሞጁሎቻችን ተመሳሳይ ናቸው የሚሆኑት። ዳውንሎደብል ሪሶርስ አላችሁ ለእያንዳንዱ ሞጁል ዳውንሎድ አድርጋችሁ መመልከት የምትችሏቸው። ስለዚህ ይሄንን ሞጁል እንደጨረስን ወዲያውኑ የቻት ጂፒቲ እንዲሁም የጄሚናይን አፕሊኬሽኖች ዳውንሎድ በማድረግ መጠቀም መቻል ይኖርባችኋል ማለት ነው። አጠቃቀሞቹንም ቀለል አድርገን እናሳያችኋለን። ነገር ግን በዚህ ቪዲዮ ላይ ያላካተትናቸው ወደፊትም የምናካትታቸው በርካታ ነገሮችን በአንድ ቪዲዮ ማስገባት ስለማይቻል እያንዳንዱ ላይ ከታች ዳውንሎደብል ሪሶርሶች እናስቀምጥላችኋለን ወይም በዚህ ኪዋር ኮድ የምታገኟቸው። ስለዚህ እነዚህ ሪሶርሶች ዳውንሎድ እያደረጋችሁ ፕራክቲስ እንድታደርጉ እጠይቃችኋለሁ። ኤአይን በዚህ ጊዜ የያዘ ሰው ወደፊት ትልቅ ደረጃ ይደርሳል። ለምንድን ነው? ጊዜውን ይቆጥባል። በጣም ብዙ ነገሮችን ቶሎ ማወቅ ይችላል። ስለዚህ እነዛን ነገሮች ደግሞ እንዴት መሸጥ እንዳለበት ማወቅ አለበት። ቢካዝ እውቀትን እስካወቃችሁት ብቻ ጥቅም የለውም። እውቀትን አውቃችሁ እንዴት መሸጥ እንደምትችሉ፣ ገበያው ምን እንደሚመስል፣ ለማን እንደምትሸጡ፣ መቼ እንደምትሸጡ፣ ማን ምን እንደሚፈልግ ማወቅ ስለሚኖርባችሁ ኤአይ ደግሞ በትልቁ እዚህ ላይ ስለሚያግዛችሁ እንግዲህ የሞጁል 1 ቪዲዮአችን ይሄንን ይመስላል። ዩኤል አብርሃም ጣል አድርጌ ነበርኩ ወይ ነው በሶሻል ሚዲያ ስሜ ጆኤል ጣል አድርጌ። ሞጁል 1 ይሄንን ይመስላል። በቀጣይ ሞጁል እስከምንገናኝ መልካም ቆይታ